መስሜ ጎሹ ታደሰ ይባላል። ከየት ነው? ተነገሌ ቦረና ጉጂ ዞን። እኔ እዛ በነገሌ ቦረና በመኖርበት ሰዓት ያው የቀን ስራ እየሰራው ነው የምኖረው ቤተሰብ ጋር ማለት ነው። ሌላ ነገር ምንም አላውቅም። ስለ ፖለቲካ ምናምን ጠልቄ አላውቅም። ለምን አልተማርኩም። ቤተሰብ እየረዳሁኝ ያው ወንድም አለኝ እሱንም እየረዳሁ እየተሸከምኩም የሰውን ባጃጅ እየሰራው ነው እስካሁን የደረስኩት ማለት ነው። ከዛ በመሃል ላይ ሞተር ሳይክልም ታስሯል። አሁን ሸኔ ያለ ተብሎ ሞተር ሳይክል ተሰብስቦ ጣቢያ ገባ። ስራ የለም። ሲሚንቶ ተወደደ። ግንበኝነት ረዳትነት የለም። ስለዚህ ቁጭ ብለን ነው የምንውለው። ስለዚህ ቁጭ ብለን ነው የምንውለው። ምንም የምናገኘው ነገር የለም። በየከተማው ሽብር ጥይት ይተኮሳል። ማታ ማታኛ ላይ ይመጣል። ሸኔ ገባ ይላሉ። ምንም ስራ የለውም። እሱ ወሬው የሚወራው ወሬ ሌላ ነው እነሱ የሚሉት፣ እኛ ስናየው ደግሞ ሌላ ነው። ሌላ ነገር ደግሞ አንዳንድ ነገሮች ደግሞ ማለት ነው የሰለጠነው እኛ ተነገሌ ቦረና ጦላይ ነው ያለው። ጦላይ ማሰልጠኛ ማዕከል ጦላይ ማሰልጠኛ ያለው 2 ወር ሰልጥነናል። 2 ወር ሰለጠን ህዳር 7 ቁርስ በልተን ተነሱ ተባለ። ምንድነው ስንል በቃ ጨርሳችኋል፣ ምርቃት የለም። አልተመረቅንም። እዛ አልተመረቅንም። ሬንጀሩን ተሰጠን። ከስክስ የሰለጠንበት ከስክስ ነው። እሱን እንደለበስ የሆነ ቀለም ቅቡ ተባለ። ቀለም ተቀባባ። ሬንጀሩን ተሰጠን፣ ለበስ፣ ወጣን። በቃ ባስቀርቧል። ወደዚህ ቀጥታ ወደ ኮድ 23 ብለው ባስ ላይ ከተቱ። እኛ ደግሞ የምናውቀው መጀመሪያምና ለውጊያ እንዳልሆነ ነበር። ማንኛቸውም ዜጋ ሰልጥኖ እንዲቀመጥ የሚል ነበረ የተነገረው ማለት ነው እንጂ አሁን ጁንታም የለም ሸኔም የለም። ሀገር ሰላም ነው፣ ልማት ነው ምናምን፣ ግን ሰልጥነን እንቀመጣለን የተባለ። እዛ መጣን። ቀጥታ አፋር ግንባር ስንገባ ውጊያ እንዳለን ያውቃለን። አፋር መጣን። አቋርጠን በዚህ ያው የምታዩት አሁን የተያዝንበት ቦታ ደረሰ። ዳር 7 ከዛ 3 ቀን ነው የተጓዝነው። 10 ሆነ። አሁን እዚህ ተመጣን 1 ቀን ነው። እንዴት ነው ታዲያ የተማረክበት ሁኔታ ገለጽልን በደንብ? የተማረክንበት ሁኔታ ወደፊት ውጊያ ያው ግዳጁ ተብሎ ተኛ በፊት የሆነች አንድ ኃይል ገብታ ነበረ። እኛ ተዋላን። እኛ ተዋላ በጣም ረጅም መንገድ ሌሊት ሙሉ ነው ስንጓዝ ያደርነው። ደክሞናል። ተዛ እዛ ቦታ ላይ አሁን እኛ የተያዝንበት ቦታ ላይ ስንደርስ ያው ውጊያው በጣም ተጠንክሯል። እኔም ውጊያው ሲጠነክር ቆረጣን አልፈን እንዴን አመራር የለም። ስለዚህ ተዋላ ነው የሚከተሉ ዱላ ይዞ ማለት ነው። ወደኋላ አትመለስም። መመለስ የለም። ወደኋላ የምትመለስ ከሆነ አመራሮች ያው ዱላ ይዘዋል፣ ትመታለህ፣ ካልሆነም እንገላለን፣ ጥይትም አለ ይላሉ፣ ያስታጥቃል። አሁን እኔ በበኩሌ ክላሽ አንድ ካዝናና አንድ ክላሽ አንድ ካዝና ጥይትና ክላሽ ተሰጥቶኛል። ግን አልተኮስኩም፣ አልገባንም። ወደ ውስጥ ተኋላ ነበር። ዝም ብለን ቁጭ በሉ ይላሉ። ሲፈልጉ ተነሱ ይላሉ፣ ተፈለጉ ቁሙ ሄዱ ይላሉ። እነዛ ተፊት የነበሩ ነበር። ስለዚህ እኔ የመጥፋት ፍላጎት ነበረኝ። ይሄ ነው ወደዚህ ያለው ከተማ ይሄ ባቲ ከተማ ላይ ጥላት ያለ አይመስልም። ማህበረሰብ የሚኖር እናንተ ምትኖሩም አይደለም እንደ ከተማ መስሎኝ ይሄ ከተማ ብቻ ነው የማየው። ድልድይ ውስጥ ሆኜ ሾልኬ ለማምለጥ ማለት ነው። ከዛ ተከበብን። ለካ ሁሉም ሩጧል። የኛ ጦሩ ሩጧል። እኔ ደግሞ አሮጥኩም፣ ኋላ ነበር ብያለሁ። ሁሉም ሮጠ። ታንኩም ወደ ኋላ ተመለሰ። የእናንተ ሰዎች መጡ። ከዛ እኔ ወጣሁ አስፋልት ላይ ወጥቼ ወደዚህኛው ሲል ቁም ሲለኝ ቁም፣ ወደ እነ ሲለኝ ወደዛ እየሄድኩ ነው። ወገን ምንድነው ሲለኝ ኧረ እኔ ወገን አልኩ። እዛ ቁም ተንበረከኩ። ክላሽን ሰጠው። ምንድነው ሲለኝ ልጠፋ ነበር አልኳቸው። ልከዳ ነበረ። ያው እንግዲህ እናንተ ተያዛችሁ እንደፈለጋችሁ አርጉኝ ብዬ መጣሁ። ወደዛ መጀመሪያ መጥፋት አላማ ነበር እንጂ መዋጋት የሚፈልግ የለም። ግን እኔ አሁን ለመሰል አንድ ነገር ሀቅ እናገረው የሰው ልጅ
እነሱ እንደሚሉት ከሆነ እኔ አሁን ነገሌ ነው ተወልጄ ያደግኩት ብያለሁ። በአማራ ክልል በትግራይ ህዝብ ላይ እውነት ይሄ የሚወራው ነገር ታደረገ ያው እኔ ምንም ተማዘን ውጭ ምንም ማረገው ነገር የለም። አላየሁም ባይኔም እዛም አልሄድኩም። ግን እነሱ የሚሉት ማለት ነው እስካሁን ድረስ እነሱ የሚሉን ቤተክርስቲያን ያቃጥላሉ። ትግራይ ህዝብ እኔ አሁን ነገሌ ስኖር ትግራይ ህዝቦች አሁን ብዙ መታወቋቸው ታላችሁ እና የማንም ይባሉ አሉ እና ጎስ ገራጅ ያላቸው ሰዎች አሉ። ተነሱ ጋር ነው በልተን ያደግነው እስካሁንም አሉ ምንም ያልሆኑ ማለት ነው። ልጆቻቸው እንደኛ ከኛ ጋር ነው የሚውሉት። የትግራይ ህዝብ በሃይማኖት እንደማይደራደር ነው ማቀው። ግን እንደ ቤተክርስቲያን ያቃጥላሉ የሚለውን ነገር በውስጥ እስካሁን ሊዋጥልኝ አልቻለም። ፕሮፓጋንዳው ነው ባው እነሱ በሚሉት ቤተክርስቲያን ያቃጥላሉ፣ ካህን ገለዋል። እንዴት እነሱ በሃይማኖታቸው የማይደራደሩ ሰው ካህን እንዴት ሊገሉ ይችላሉ? ይሄ ነው ጭንቅላቴ እስካሁን ድረስ በቃ የሚመላለሰው። ለምን እንደማይደረግ ውስጥ በቃ አያደርጉም። እነዚህ ሰዎቹ ሌላ ተነሱ ጋር የተቀላቀለ ጥላት በሃይማኖት ዙሪያ የገባ አለ ወይ ብዬ ውስጤን እንትን እላለሁ። ይሄ ነው እኔ ትንሽ እስካሁን ድረስ የሚከነክነኝ። አሁን አንተ ለማረጋገጥ ነው በቃ እኔ ለመሰለ እሱ የሚያወራውን ፕሮፓጋንዳ ለምን ማየት በቃ አሁን እኔ ይሄን ነገር የሚያደርግ ተወነሱ እኔ ለሱ ሳይሆን ለናንተ ብታገል ነው ደስተኛ ነው። ለምን ማይሆን ድርጊት ውስጥ እየገባን እየተላለቀን ነው። አሁን ተደርግ እኛ አልተወለድንም፣ ግን ተደርግ ጀምሮ እኛ ተደረስን ጀምሮ እስካሁን ድረስ የትም ሀገር ተመላልሰን ወተን ገብተን እየሰራን ነበር ምንበላ። አሁን ግን አንድ ከተማ ላይ ትሄድ መታወቂያ ተለለ ማንም ጠያቂ የለም። እኔ አሁን ተነገሌ ቦረና ጅማ በአዲስ አበባ አለመታወቂያ 2 ጊዜ ደርሼ መጥቻለሁ። ማንም ነፃነት መታወቂያ ማንም አይጠይቅም። ኢትዮጵያዊ በመሆነ ጅማ ድረስ እንግዲህ ተነገሌ ቦረና ጅማ አለመታወቂያ ያርኩበት ቀን አለ። ዝም ብዬ በአልጋም እያያዝኩ። አሁን ግን የትም አትሄድም። ሞባይል ይፈተሻል። ሞባይል ላይ የሆነ ነገር ተተያዘ ብር ተልኮልን ይባላል። ስለዚህ ወጣቱም ወዶ አይደለም አሁን ወደ ጦር ግንባር የሚመጣው ሆያለ የሚመጣው ይባላል እንጂ አማራጭ ስለሌለ እውነቱን ተጨባጭነቱን አላገኝ። እሱ የሚያወራው ሌላ ነው። ወጣቱ ያን ሰምቶ ብሎ ወደዚህ ሊመጣ ይችላል። እኔ እናንተ ሚዲያ ኔትወርክ ዝግ ነው። የእናንተን ደግሞ ሰምቶ እናንተ እንዳይደግፍ ዝግ ነው። ስለዚህ ይሄ ነገር ስላለ ነው። አሁንማ ይሁን አሁን አይቻለሁ እንደኔ ያላያለ አሁን እንደኔ ያላየ አሁን እኛ ተተያዝን እዛ ያለው ሰው አሁን እኛ ተፈልጎ ታጡ እነሱን ገለዋቸው አርደዋቸው ተብሎ ሊነገራቸው ይችላል። እኛ እንደዛ ነው የሚለው። ሲተማረካችሁ ተተያዛችሁ እነሱ ያርዳሉ፣ ይገላሉ፣ ያሰቃዩዋቸዋል፣ በጥይት አይገሏችሁ ነው የሚሉት። ስለዚህ እስካሁን እኛ ምንም ያየነው ነገር የለም። ተመግብ ውጭና ተመጠጥ ውጭ ያየነው ነገር የለም እናንተ ጋር ማለት ነው። በላ እንጠጣን እንጂ ምንም አላረጋችሁንም። እስካሁን የደረሰብን ነገር የለም። ስለዚህ ነገሩ እንዴት እንደሆነም ግራ የሚያጋባ እንደው በመዋሸት አገር ይመራል ወይ ታዲያ? አንተ እስኪ በደንብ እሱን ድረስ በመዋሸት እውነት ትቀጥናለች ብትመነምንም አትበጠስም። በተርክ በእምነት እውነት ትቀጥናለች እንጂ መጨረሻ ላይ እውነት ትወጣለች፣ አትበጠስም። ውሸት ነው፣ ንፋስ ነው። ይህንን ነገር እንግዲህ እኛ ሳናቅ ገብተናል። እንደኛ ሳያውቁ እንዳይገቡ በምን ሁኔታ ነው ወጣቱ ሊረዳ የሚችለው የሚለው ነው። እስከ መቼ ነው ወገን ተወገን ጋር የሚተላለቀው? ሁለት ወገን ነው አሁን ሁለት ወንድማማች የሚዋጋው። አሁን በትክክለኛ ተጠልቆ ያላወቀ አሁን እኮ እየተዋጋ ያለው ካርድ እየተሰራለ ያልተማረ አርሶ አደር እየተዋጋ ያለው ይሄ ነው። እያያችሁት አይደል? እዚህ ውስጥ ያለው አሁን ይሄ ጠለቅ ብሎ የማያውቅ ሰው እየተዋጋ ያለው ህይወቱን መስዋዕትነት የሚያደርገው ነው እንጂ ያኛውማ የካቢኔው ልጅ የጥቅም የሚያገኘው ልጅ አይመጣም። ለምን እዛ አለው አድጋ። እንደኛ አይነት ደግሞ ቤተሰብ የሚያስተዳደር የሚበላው የሚጠጣው ታጣ እንደ ስራ አርጎት ሊመጣ ይችላል። ስለዚህ በዛ አማራጭ እኛ የገባ ነው እንጂ ጦርነቱን ፈልገንበት አይደለም። ወይም ሆ ብለን እኛ ሰው ልጅ ሆነን ትግራይን ህዝብ ለማጥፋትም እኛና እኛ የተወለድነው እዛ ነገር ላይ ሆነ የትግራይ ህዝብ እዛ ያለው በምን አቆ ምን አርጎን በምንስ ተገናኝተን ምንም ትንሚደ የለም። ወደዛ ያለውን ግን አላቅም። ሰሜን
የሚባለው ነገር ታዲያ ብልጽግና እኔ ብልጽግና ብትለኝ ብልጽግና አላየውም። ብልጽግና ፍራስ አይቻልም። ብልጽግና አፈራረስ አይቻልም። ለምን ብትለኝ ፈርሷል። ሻሸመኔ ምንም ተፈርሷል። በቃ ብዙ እኔ አሁን ሰውየው አላማው ለምን እንደሆነ አላውቅም። መንግስት እንደ መንግስት ምን አይነት አላማ እንዳለው ህዝቡን ለማስጨረስ አላማ ይኑረው ወይስ ራሱ ምን አይነት አመለካከት እንዳለው አላውቅም። ተናጋሪ ነኝ አሳምናለሁ ይላል፣ ግን ሲፈርስ ነው። ምንም ያየነው ነገር የለም። በአጫሉ ሞተ ተብሎ ሻሸመኔ ላይ ያውላ ንብረት ስንት ህዝብ ነው ያለቀው? አቤት ተተሾመበት ቀን ጀምሮ ያልሞተ ህዝብ አለ፣ ያልተፈናቀለ ህዝብ የለም። ኒሻንጉል ማይካድራ እኔ በቴሌቪዥን ያሳየው፣ ግን እኔ ያደረኩት እኔ አይደለሁም ነው የሚለው። እሱ ገደሉ የሚለው እናንተ ሸኔ ጨፈጨፈ ይላል። አማራን እያረዱ ነው፣ ወልቃይት በኩል በመሳሪያ ገሉን በባንጋ ጨፍጭፈዋል። ስለዚህ ወጣቱ ግራ ተጋብቶ ነው የትኛውን ወይም ወደዛ ለመሆን ወይ ይሄኛውን ለማመን የተወዛገበ ፖለቲካ የሚወራው ማለት ነው። ወሬ አስጸያፊ ነገር ነው የሚያሳይ። የመጨረሻው መፍትሄ ምን ብለህ ታስባለህ? የኢትዮጵያ ህዝብ ከዚህ የሰራ መፍትሄው እኔ የመጨረሻው መፍትሄ ጦርነት ለማንም አይጠቅምም፣ ግን ሰውየው ስርዓት አገዛዝ ስርዓት አልቻለ ስልጣኑን ቢለቅስ ነው። እኔ ለምን ህዝብ ተሚያልቅ እሱ ያልሆነ እየሰበከ ህዝብንና የደሃ ልጅ አሁን አምባሻና እንጨት እየጋገረች ያሳደገች እያመጣ ተሚያስጨርስ ነገሮቹ በቃ የማይችል ተሆነ አሁን ኃይለ ማርያም ለቆ እንደሱ ቢለቅ ደስተኛ ነኝ። ለምን እኛም ሰርተን በላለን። ደግሞ ሌላ የተሻለ ደግሞ ወይ የባሰ ተሰዋሰ ሊመጣ ይችላል፣ የተሻለም ሊመጣ ይችላል፣ ሊበራ ይችላል። ደግሞ ይህንን ቢደረግ ደስተኛ ነኝ። ህዝብን ባያልቅ፣ ህዝብን ባይፈናቀል፣ ንብረትን ባይወድም ሰርተን ብንበላ ለየትኛው ህይወት እንደምንዋጋ አናቅም። እድሜያችን መቼ እንደምንጠፋ አናቅም። የሚቀጥለው ትውልድ እየተባለ ነው እንጂ እኔ አሁን ስንት እድሜ እንዳለኝ አላቅም። ከዛ ወጥቼ መጥቻለሁ። ከዚህ በኋላ መቆየውን ፈጣሪ የማያውቀው ለየትኛው እድሜያችን መሬቱ አልበቃም ብሎ ሳይሆን ተንኮልና ወይም የራስን ጥቅም ፍለጋ ነው የሚያዋጋን እንጂ ለኛ ኢትዮጵያ አልበቃም ብላ አይደለም። የራሱን ስልጣን የራሱን ከፍተና ጉልታ ለማግኘት ለማድረግ ያንን ነው እንጂ እሱም በኮብራ ሄዶ ባየርም በሮ ይሞታል፣ እኔም በእግሬ ሄጄ ሞታለሁ። ሁለታችንም አንድ ጉድጓድ ነው የምንገባው። አንድ አፈር ኮብራውን ይዞት አይገባ እዛ ውስጥ ወይ ባየር አይቀበርም እንኳን ቢገባ ጥናቢ ቢታጀብ ነው። እኔም ደግሞ በሳጥን ዘመድ ይቀብረኛል። ስለዚህ እየተሰራ ያለው ህዝቡ አልገባውም ነው። እኔ አሁን የምናገረው ነገር ወጣቱ ሁለት ላይ ነው ያለው። ወጣቱ ሚዲያ ኔትወርክ እንዳይከታተል ተደርጓል። ፌስቡክ ዝግ ነው አታዩ። ሚዲያ ደግሞ የነሱ ሚዲያ ብቻ ነው የምታየው። ያን ሚዲያ ብቻ የምታይ ተሆነ ሌላ መረጃ ተለለ ምንም አማራጭ የለም። እውነት ይመስላል አልቋል፣ እንደዚህ ሆኗል፣ ይሄ ተፈጥሯል ተተባለ እውነት ይመስላል እንጂ አሁን ብዙ ተልጥናችሁ ትመለሳላችሁ የተባለ ነው። የሚገርም ነገር እኛ እንደው ትላልቅ ልጆች ነው አሁን ከዚህ ከኛ በኋላ ከኛ ጋር የመጡት ብታያቸው ታዝናለህ በጣም። የእናንተ እንደው ትላልቅ ናቸው፣ የኛ ፈላ በቃ ተመገና ተማሪ ልጆች 16 15 እድሜያቸውን 18 እንደሱ የመጡ ተኩስባቸው ይደነብራሉ። እነሱ ናቸው አሁን ያለቁት። እኛ የተረፍነው ያው ተንትኖ አቋያ ደፍጠን ነው። እነሱ ግን ሲሮጡ ነው ያለቁት። ተመሬት አቋያ ሩጠንም እንደማናምን ለምናቅ እኛ ተኝተናል። እነሱ ግን ያው ጫካ ላይ ቀርተው። ይሄን ነው የምለው። ወጣቱ የሚገባው ተሆነ ያውና በምን ሁኔታ ብናስረዳ ወጣቱ ሊገባው ይችላል ነው የምለው። ከናንተ ደግሞ የምናገኘው ትምህርት ያው እንደነገራችሁን አሳዛኝ ነገር ነው። ቅድም ሰው እየነገረን የትግራይ ህዝብ ላይ የተደረገ ግፍ ብሎ የተናገረው እውነት ፈጣሪ ለምን መሰለ እውነት አሁንም ቢሆን እውነት መቼም ቢሆን አይቀርም ይወጣል። እነሱ ግን የሚያሳዩን እናንተ እንደዛ እንደምታደርጉ ቄስ እንደገደሉ ካህን እንደገደሉ የህፃን ልጅ በመርፍ መታው ትምህርት ቤት እየተማሩ ያለ ገለዋል ብለው አሳይተዋል በቴሌቪዥን። ያንን ነው የሚያሳዩት እንጂ እናንተ እንደነ እንትኑ ቋት ችግር የለም።
ያንን አያሳዩ። ይሄን ነገር ብናይ ይሄን እንደዛ አይነት ነገር ብናይ ህዝቡ አይታገሉም፣ ትግሉን አይፈልጉም፣ ጦርነት ሰው አይፈልግም። በቃ ማንንም ይግዛ ሰርቶ መብላት ነው የሚፈልገው። የሚገርም ነገር በቃ ሰው አሁን ያለው ማለት ነው የጦርነት ፉክክር አይደለም ወጣቱ የያዘው። እኔ አሁን በበኩሌ ማለት ነው የጦርነት ፉክክር ላይ አይደለም ወጣቱ ያለው። ወጣቱ ሰርቶ በቃ አሁን ሞተር ታለኝ እኔ ሞተር ሰርቼ ባጃጅ መግዛት ነው እና ያለው አላማ ማለት ነው ለጦርነት ገና ይመጣል እያልኩ አይደል? ይሄ ምን አለው ገና ይመጣል። መውጫቱ መታወቂያ መጥፊያ አትፈልጉ የሚፈልጋል እኮ እዛ። አሁን እኔ የምለው የጦርነቱ ፉክክር አይደለም እኛ ያስኬደው። ጦርነቱ ላይ ፉክክርነት አይደለም ይሁን ላይ ያመጣው የመስራት እኛ የምንፈልገው ጦርነት ላይ አይደለም የምንፎካከረው። ወጣቱ የሚፈልገው አሁን እዛ በምንኖርበት ሰዓት እኛ በሞተር ተዳይተነት እንሰራ ባጃጅ ይገዙ ልጆች አሉ። ከነሱ ጋር የኔ ጓደኛ ሞተር ሰርቶ ባጃጅ ተገዛ፣ እኔም ባጃጅ መግዛት ነው ፈልገው እንጂ እዚህ ጋር ከላይ ጦርነት እኛ አልፈልግነውም። እንደ ጦርነቱ ላይ ደግሞ ፈልገን እንድትገባ የሚያደርግ ነገር ምንድነው? ሞተር ተታሰረ። አሁን ሞተር ታስሯል። ለገለ ቦረና መረጃ ተቢኖር ሞተር ሳይክል ጣቢያ ሞልቶ አንድ አይንቀሳቀስም። ሞተር ሳይክል የሚባል አይንቀሳቀስም። ባጃጅ ጠዋት 2 ሰዓት ይወጣል፣ 11 ሰዓት ላይ ይገባል። ሁሉም ነገር በሰዓት አዋጅ ተገድቧል። ሞተር ሲያቀለ መብላት አይችልም። እሷ ተታሰረች። ደግሞ እኔ ያው ቁጭ ነው ነገር ያለው ቅድም አንድ ነገር አለ ለመሰለ እሱ ማስተባበያ እኛ ምንም ቢሆን እናቀዋለን። ለምን ቢያስተባብልም ጦርነት ገብቻለሁ እሱ ሌላ እንኳን እሱ የቀበሌ አስተዳደር ሊቀመንበሩ ልጅ ራሱ አልመጣም። እንኳን አብይ መጥቶ ሊዋጋ ምን ብሎት ነው እዛ ሄዳ ልጅ እያለ እሱ የሱ ልጅ ለምን ብሎ ፀሐይ ላይ ይመጣል? እንዴት ይመጣል? አብይ እዚህ ላይ መጥቶ የሚዋጋው እዚህ ሁላችንም አንድ ቦታ ልንገናኝ እንችላለን፣ ላይ ምድር ላይ ላንገናኝ እንችላለን። ግን ሁላችንም በየእድሜያችን ስንሞት ላይ እውነተኛው ፍርድ ላይ ሊያገናኘን ይችላል እንጂ ዝመጥቼ ዋጋለሁ እሱ ሌላ ታሪክ ነው። እኔ አላምንም። ባይም እሱ ፎቶውን አምጥተው ሆነ እንጂ በአካል አላምንም። ባይኔ አላምንም ዋጋለሁ የሚለው ነበር። አንድ ነገር እኔ ለመሰለ ተበትኗል ትግራይ ታጋይ ተበትኗል ቢለኝ እኔ አላምንም። ለምን እንደማላምን የምናገረው አብረው ያሳደጉኝ እዛ ነግሌ ያሳደጉኝ እና የማና ካሳዬ እና አለቃ ሰፈር አለቃ የሚባል ሰው ያለ እነሱ ጋር አብሬ ያደኩ ስለሆንኩ አቃለው ታጋይ ናቸው። በደርግ ልክ አጨራ ያወራሉ፣ ፎቶአቸውም አለ። እነሱ ተበትኗል ቢሉኝ አላምንም፣ ስቅባቸዋለሁ። እዛ ምሽ ስለ ውጊያም ጠንቅቆ ስለሚያውቅ ህዝብ ስለሆነ በሶ እኔ ቢነግሩኝም ስለማላምን ውስጤ ይላሉ። እኔ ግን ዝም ብዬ ስቃለሁ በውስጤ። ለምን ምስቀው አመራሮችን አይቼ ዋናው ቋስ መሰረታ አሁን እኛ አለናል እና እንደናንተ አይነት ሰው ውስጥ እንደናንተ አይነት እንደዚህ የበሰለ ሰው የለኛ ሳልይ እነዚህ ራሱ ትክራቸው የሚመሩት ሪዶ የሚመሩን ራሱ። ስለዚህ ተበትኗል ቢለኝ እኛ የራሱ ተበትኗል። እንደ ጉንዳን ዝም ብሎ ጻሊያ መጣፍሶ መከላከያ ያለኝ እሱ አይሰራም። ሰላም አይቻለሁ እንዴት ተበተነ፣ በይበኩል ተበተነ። ስመጣ ይዋል ዝም ብሎ ነው ውሸት እሱ የሚያወራውና እኛ ህዝብ እንደ ወታደር እንደ ትግል መታገል። አሁን መታወቂያ ተቀምጧል፣ ብር የለም በል አንድ በል መታወቂያ ሲቪል የለም፣ ሲቪል ልብስ የለም። ይሄ ለምን ተደረገ ብለህ አሁን አንተ እኔ ብነግርህ ለምን ወሰዱ እነሱ? ለምን አላማ ይሄን ቀሙንኛ? እንዳንከዳ ነው። ዙሪያው አጥር ነው። ወደኋላ ተመለስክ ድረሽናለን ብሎኝ እኔ ሰምቼዋለሁ። በቃ ትረሽናለህ፣ ዱላ አለ፣ ዱላ ይዞ ይከተላል ተዋል። ስለዚህ ወደ ኋላም መመለስ ታልቻልክ ወደፊትም ትሄዳለህ፣ ትሞታለህ። ያለው አማራጭ አድፍጠህ ይዘህ
እንደዚህ ግርግር ሲነሳ እጅ መስጠት ነው። እንደኔ ሀሳብ እንደዛ ነው የምለው። በእኔ ሀሳብ አሁን እኔ ያደረኩት እንደዚህ ነው። ሌሎቹን እንጃ። እኔ በራሴ አማራጭ ምርጫዬን የወሰድኩት ይሄ ነው። ለምን እዛ ያለውን ነገር ሁኔታውን ስላየው በቃ ውጊያው ሲጀመር ተኛው፣ ሲጠናቀቅ ወጣው አስፋልት ላይ። ይሄ ሁሉም ተሮጠ በኋላ በዛ እጄን ሰጥቻለሁ።